አትቆይ ምን ሆነሽ ነው? ቋንጃ ተጁም ቀልድ እኮ አይደለም ያዝኩት። እንደሱ እኮ አይደለም ይኸውላችሁ። ግን ተረጋጊና እስከዛሬ የምትፈልጊው ነገር ነው አይደለ? እስከዛሬ የምትያቸው ነገሮች ናቸው አይደለ? እስከዛሬ እኮ ብዙ ነገሮች ስላልሽ ማለት ነው። ስሚኝ፣ እንደዚህ አይነት ነገሮች ከኔ ስለሆነ መምጣት ያለባቸው እየጠበቅኩ ነበር ቀኑ ገባሽ? አሁን ደግሞ ነገሮች ይበቃሉ። በቃ እስካሁን እኔም ሁሉም ሰው እየወቀሰኝ ነው አይደል ያለው። በቃ ይበቃናል ስትይ ማግባት አለብኝ ምናምን የምትያቸው ነገሮች ተከትዬ ነው ይሄን ነገር ያሰብኩት። ተረዳሽኝ አይደለ? አሁን እዚህ ጋር ከደረስን በኋላ አይ እንደዚህ አይደለም እንደዛ የምለው ነገር ቀልድ ነው የምትይው እስካሁን የማረግ ቀልድ ነው ሳይሆን ፕላን አይደለም። አሁን ማግባት አልችልም። አሁን ማግባት አልፈልግም። እንዴ እኔ እናንተ እኮ በጓደኝነት እንጂ በፍቅረኝነት በጣም ረጅም ጊዜ አልሄድንም። ይሄን ደግሞ ልቦና ያውቀዋል። ከዚህ በፊት የተፈጠሩትን ነገሮች እያወኩኝ ተማምኜ እኔ ትዳር ውስጥ መግባት አልፈልግም። በዛ ላይ ብዙ አይደለም ብዙ ማሳካት የምፈልጋቸው ነገሮች አሉ። አብርሻውን እኮ እኔ አሁን ሌላ ቀርኩ ማለት እንችላለን። ፕሊዝ ጋይስ ይቅርታ አይደለም እሱ እኮ አይደለም ፖይንቱ። አለሙደት የምጠብቀው ማለት ነው እየቀለድኩ ነው የሚለውን ነገር ብቻ ነው ካንቺ መስማት። ኦኬ ፕራንክ እያደረግሽ ነው እግዚአብሔር እንዴት ነው ግራ እየገባሽ ነው። ለምን መሰለሽ ይሄ ሪያሊቲ ነገር እያደረገ ያለው እየቀለደ አይደለም። ሲቀጥል ሪል ላይፍ ላይ መወሰን ስለማልፈልግ እኮ ነው ይሄን ነገር እየነገርኩ ያለሁት። ለምን ቆይ ከዛ በፊት ላገባ ፈልጋለሁ ስትይ ነበርሽ አንቺ አይደለሽ? ላገባ ፈልጋለሁ ግን አሁን አይደለም። በቃ ይሄ ትክክለኛው ጊዜው አይደለም። መቼም ትክክለኛው ጊዜ አሁን ቆይ በተወላሽ ተከራክረን አሳምናችሁን ከዛም በኋላ እኔ ቀለበቱን አድርጌ እንዲሄድ ነው አልገባኝም። ኖ እንደዛም አይደለም እኮ ታዲያ እንዴት ሊሆን ይችላል? ቤት ልብሽን ነው ማዳመጥ ያለብሽ እኮ ነው እኮ የምልሽ። እኔ ልሂድ ፕሊዝ፣ እኔ ልሂድ አይደለም ልብሽ እያለሽ ያለው መሄዱን ነው መልሽ ናይ ቀን ነው አይደለም ይህንን ፕሮግራም ያደረጋችሁ አንቺ ነው ገባሽ? ይህ ልጅ ይወድሻል። ለአንቺ ልዩ ቦታ አለው። የትኛው ነው ውሸት? ንገሪ። ውሸት ያልሽው ነገር አይደለም። ውሸት አይደለም። የትኛው ነገር ነው ውሸት? ኖ አይደለም።